ውድ ኢትዮጵያውያን በረከት ግዛቸው ከታላቁ ሀገር ኢትዮጵያ ዳግም ተመልሼ መጥቻለሁ። በዛሬው ፕሮግራማችን ላይ መምህር ባታዊ ገብረ መስቀል ያስተላለፉትን በብዙዎች ዘንድ አነጋጋሪ የሆነውን ይህንን መልእክት ወደ እናንተ አስተላልፋለሁ። ፕሮግራሙን ከመጀመሪያ በፊት በፕሮግራሙ ውስጥ ያሉትን ዋና ዋና ሐሳቦች ወደ እናንተ በመናገር በማስተላለፍ ጀምራለሁ። አብራችሁኝ ቆዩ። እንዲህ ያሉ አሁን 3 ታላላቅ ከተሞች በዓለም ላይ የሚጠፉ አሉ። በፈረንጆች 2022 ከጥር በኋላ ዓለም ይጨነቃል። ይህንን ባለፈው ተናግሬ ነበር አሉ። ረሃብ፣ ጦርነት፣ ችግር፣ የእርስ በርስ ደም መፋሰስ ይሆናል። ይህንን ለራሴ አይደለም ቀደም ብዬ ተናገርኩት፣ ለህዝቡ ተናግሬ ነበር በይፋ። ያ የተናገርኩት መቼ ተናገርኩት? መቼስ ደረሰ? እስቲ በሚሊዮን የሚጠጋ ህዝብ ይህንን አድምጡታልና ያስተውል። 3ኛው የዓለም ጦርነት ከተነሳ ዓለም ያልቃል፣ ምድር ትጸዳለች። ከዚያ በኋላ ያ ደጉ ንጉሥ ከዚያ መዓት የተረፉትን ይዞ በኢትዮጵያ ይነግሳል አሉ። ቀጥለው የ6 ወር ካለቀ የኢትዮጵያ ቅጣት ያልቃል። ገና አሁን ኑሮ ውድነቱም ከዚህ በላይ ግን ይበሳል። እስከዛሬ እንዲሁም ያየነው የተመለከትነው የደረሰብን ተመስገን ነው። ጥንቆላ፣ መተት ትንቢት አይደሉም። ትንቢት ሰው ንስሐ እንዲገባ የሚደረግ ጥሪ ነው። በሽታው አሉም በ2013 በ2014 ያስቀመጥኩት 6 መልእክቶች አሉ። እየተፈጸሙ ነው፣ ቀሪዎችም ይፈጸማሉ አሉ። 2014 በኋላ ሰዎች ከተለያዩ የዓለም ክፍሎች ወደዚች ምድር ኢትዮጵያ እየመጡ ይፈወሳሉ። ግን 2014 እንዴት ታልፎ የሚለው ያስፈራል ይላሉ። በቀጥታ ይዘንላችሁ ወደ መጣ ነው ብዙዎችን ወደ አነጋገረው መልእክት እንንደረድራለን። ውድ የሀገሬ ህዝቦች፣ የሚዲያ አድማጭ ተመልካቾች ላይክ፣ ሰብስክራይብ ስለምታደርጉ እጅጉን አብዝተን እናመሰግናለን። አብሬያችሁ ቆያለሁ። አብራችሁኝ ዘለቁ። ቃል በቃል የተናገሩትን እንዲህ ወደ እናንተ አስተላልፋለሁ። እውነተኛ ትንቢት አሉ ባታዊ ገብረ መስቀል። እውነተኛውን ትንቢት የሚፈልገው የለም፣ ግን ይነገራል። በዚህ ቀን ተነገረ፣ በዚህ ቀን ተፈጸመ ይባላል፣ ይታያልም። ትንቢትን የሚናገሩ ሁሉ አትመኑ። ትንቢት ገንዘብ መሰብሰቢያ፣ ትንቢት ለእውቅና የሚነገር አይደለም። ትንቢት ንስሐ ሰው እንዲገባ ነው የሚነገረው። ትንቢት ሰው እንዲድን ነው የሚነገረው። ሰው እንዲመለስ ነው የሚነገረው። ትንቢት የሚመጣብን መከራ፣ ችግር፣ ረሃብ፣ እልቂት ከኃጢአቱ ሰው እንዲጠበቅ ንስሐ እንዲገባና እንዲድን ነው ትንቢት የሚነገረው። እኔም ቀድሜ ያስቀመጥኳቸው ሁሉ ተፈጽመዋል። የምናገረውም ከዓመትና ከዓመታት በፊት ነው። ለምሳሌ በ2013 2014 ተናግሬ ነበረ። 6 መልእክቶችን አስቀምጬም ነበረ። ሁሉም ተፈጸመ። ምን ቀረ? የእርስ በርስ ጦርነት፣ ረሃብ፣ የዓለም መጨነቅ፣ ሌሎችም ቃል በቃል ነበር የተናገርኩት። ይኸው አየነው፣ እየሆነም ነው። አሁንም እናገራለሁ። አሁን ከባድ ነው። ዓለም ከመቼውም ጊዜ በላይ የምትጨነቅበት ጊዜ በ2012 ነው። ይህንን ቀድሜ ተናግሬያለሁ። አሁንም ከአዳዲስ ጉዳዮች ጋር ደግሜ እናገራለሁ አሉ። ከዚህ ዓለምን እያስጨነቀ ካለው ጦርነት እጀምራለሁ። የዓለም የጭንቅ ጊዜ ይጀምራል ብዬ ቀድሞ ተናግሬ ነበረ። በጦርነቱ ይኸው ጀምሯል። ከዚህ በኋላ ዓለም በየማዕበሉ፣ በየነፋሳቱ፣ በእሳቱ፣ የመሬት መንቀጥቀጡ እየተናወጠች ትቀጥላለች። ቀድመንም እንደተናገርነው ይሄው ይቀጥላል። ታዲያ 2022 የምጡ ጊዜ ይጀምራል ያልነው ጀምሯል። ከዚህ በኋላ በደንብ ትመለከቱታላችሁ። ግን ያስፈራል። ገና አሉም ገና ከጅማሬው በአንዳንድ ቦታዎች እየተመለከትን ያለነው አያስፈራም? እሳት መዝነቡ፣ መሬት መንቀጥቀጡ፣ ጎርፉስ አያስፈራም? አላስተዋላችሁም እንጂ ይሄ እኮ በግልጽ ዓለም ላይ ጀምሯል። ይቀጥላሉ። ልብ ልትሉ የሚገባውም አሉ የኢትዮጵያ መከራም የሚያበቃበት ጊዜም አሁን ነው። ይህንን ደጋግሜ ተናግሬያለሁ። ሌሎች አባቶችም እንዲሁ ተናግረዋል። 2015 ጀምሮ የሰው መገኛ፣ የነፍስ መዳኛ እየሆነች አገራችን ትሄዳለች። ሰዎች ከተለያየ ዓለም እየመጡ የሚድኑባትም ሀገር
ሀገራችን ኢትዮጵያ ትሆናለች። ምሕረቷ የኢትዮጵያ የሚጀምረው በ2015 ነው። ይህ ገና መጀመሪያው ጊዜውም ነው። 2015 ማለት ነው። ልክ ጠዋት ሲነጋ እንደምናየው አይነት ወጋገን በኢትዮጵያ የሚታየው ገና ፈገግታው የሚጀምርበት 2015 ነው። ነገር ግን 2014 እስከሚያልቅ ግን ማን ተርፎ እንዴትስ አልፎ እንዴትስ አልቆ ይላሉ ባህታዊው። ይቀጥላሉ ደግሞ ከዚህ ወዲህ ያለው 6 ወር በሰላም ከተጠናቀቀ የኢትዮጵያ ቅጣት ያልቃል። 2014 ቅጣቱ ያልቃል፣ ቁጣውም ይበርዳል። የዓለም የጭንቅ ጊዜ ግን ከ2014 መጨረሻ ከኛ ጀምሮ እንደዚሁ ይጀምራል። በእነሱ 2022 ማለት ነው። እየባሰም ይሄዳል። አሁን ጀምሯል። የራሻው ጅማሬ ነው። ከዚህ በላይ እየባሰ ይሄዳል። እጅግ ያነጋገረውን መልእክት ይናገራሉ ባህታዊው መምህር ገብረ መስቀል እንዲህ አሉ። አሁን 3 ከተሞች በዓለም ላይ የሚጠፉ አሉ። 3 ታላላቅ ከተሞች ይጠፋሉ። በዓለም ላይ ይሄ ይሆናል። ይህን መመልከት ከባድ ነው። ስደቱን፣ ረሃቡን፣ ችግሩን፣ ጦርነቱን፣ እስካሁን ያለውን ምን እንለዋለን? ከዚህም በኋላ ያለውንስ ምን ስም እንሰጠዋለን? ይላሉ ባህታዊው። ይሄ ሁሉ ያነጣጠረው በዚህ ምድር ላይ ሀያል ነን ያሉ ሀገራት ላይ ነው። እነዚህ ሀያል ነን ባይ ሀገራት ይሄ ሁሉ ይመጣባቸዋል። ግን እነሱ ከዚህ መዓት በየትኛውም መልኩ አያመልጡም፣ ሊከላከሉትም አይችሉም። ይሄ ከባድ ነው። እግዚአብሔር ጽናቱን ይስጠን ይላሉ። ቀጥለው ይህንን በጾም በጸሎት በስጋ ወደሙ የጸና ያልፈዋል፣ ያንን ብርሃን ይመለከተዋል። ግድላችሁም አሁን ያለንበት ጊዜ የጨለማው ጊዜ ነውና በጾም በጸሎት እንትጋ። አሁን ሀገራችን ያለችበትን ጊዜ አታማሩ። ገና ከዚህ በላይ መቻየን። ቀጣዩ 6 ወር ኢትዮጵያ በዘመኗ ካየችበት ጊዜ በላይ እጅግ በጣም አስደንጋጭ የሆነ ረሃብ ይመጣባታል። መንገድ ሁሉ ይዘጋል። የምንበላው እናጣለን። ይህ ክፉ ጊዜም ጀምሯል። መከራው እንዲሁ ጀምሯል። የተነገረው ትንቢት መፈጸሚያ ስለሆነ ነገሮች፣ ጊዜያቶች ከዚህ በኋላ ከባድ ናቸው። ስለዚህ በዚህ በመጨረሻው የኢትዮጵያ የመከራ ችግር ጊዜ ላይ ነውና ያለነው። በጾም በጸሎት እንበርታ፣ በርቱ። ከዚህ በላይ ምን መናገር ይቻላል? አሉ ባህታዊው ገብረ መስቀል በመልእክታቸው። ውድ ሀገሬ ልጆች እዚህ ላይ ተመስርተን ነገሩን እንድታስተውሉም በሳይንሱም መንገድ በዓለማችን ላይም ታላላቅ የሆኑ ተከታዮች ባሏቸው ገጾች ላይ በመረጃ እየተደገፉ የሚወጡ ቀጣዩን የዓለማችንን ጊዜ እጅግ በጣም አስደንጋጭ ወደሆነ እልቂት ማዕት ውስጥ ሊገቡ እንደሚችሉ የሚያመላክቱ እውነቶችን ወደ እናንተ አቅርቤ ፕሮግራሙን እደመድማለሁ። እንደ አውሮፓውያን አቆጣጠር ኤፕሪል 13 2029 ላይ ወይም እንደ ኢትዮጵያን አቆጣጠር ሚያዝያ 5 2021 ዓመተ ምህረት ላይ አፖስ የተባለ ግዙፍ ድንጋይ ወይም አስቴሮይድ ሊመታት ምድርን እንደሚችል ተረጋገጠ። ውድ የአሚዲያ ቤተሰቦቼ እንዲህ ያሉ ጥናቶች ሲረጋገጡ ከዚህ በፊት በፀሐይ ግርዶሽ ጊዜ እንደተነገረው ያለ ጥናታዊ ማረጋገጫ እንጂ ፈጣሪን መፈታተኛ ትንቢቶች እንዳልሆኑና እውነታ እንደሆኑ ልትገነዘቡ ይገባል። ይህ እሳታም ማለት የአስቴሮይድ ስባሪ ምድራችንን በተለይም ሰሜን አሜሪካን ይመታታል ተብሎ ይጠበቃል። ከዚህም በፊት በፈረንጆች አዲስ ዓመት ላይ ምድራችንን በቅርብ ስተዋት እንደሚሄድ በተነገረው መሰረት ከመቼውም ጊዜ በላይ በቅርብ ርቀት ስተዋት ሊያልፍም ችሏል። ታዲያ አሁን እየወጡ ያሉ ምልከታዎች ደግሞ ምድራችንን ሊጎዳት የሚችል ይህ ከባድ አለት ዓለማችንን እንደሚመታት ነው እየተነገረው። የአውሮፓውያን የጠፈር ምርምር ኢኤስኤስ በመለያው 25931 እሳታማ ማለት እውነትም ምድራችንን ሊመታ ከቻለ 2 ቢሊዮን የሚደርስ የዓለማችን ነዋሪ በአንድ ጀንበር ሊጨርስ ይችላል። ከግማሽ ቢሊዮን በላይ የሚሆኑ ሰዎችም ለዓይነ ስውርነት ሊጋለጡ ይችላሉ። በሰው ልጆችና በእንስሳት ላይም አዲስ የቅርጽ አፈጣጠር ፊዚዮሎጂካል ስትራክቸር ለውጥ ታይተው የማይታወቁ የማዕድን ግኝቶች ሊከሰቱ እንደሚችሉም ተጠቁሟል። ይህ ፍንዳታ በባህረ ሐሳብ ቀመር ላይ በአባቶቻችን የተጠቀሰ ሲሆን ኢትዮጵያን እንደማይነካት ቢገለጽም የቻይናና የአሜሪካ የአውሮፓ የምርምር ጣቢያዎች ግን ከአደጋው ይተርፋሉ የተባሉ ቦታዎችን እስካሁን ይፋ አላደረጉም። እግዚአብሔር ኢትዮጵያን ከነህዝቦቿ ይጠብቃት እንጂ ምን ይባላል? ውድ ሀገሬ ልጆች ዓለም ምን ይበጅሃል? ተመግረ ነበር አልሰማህም? በየደረጃው እየጨመረ የሚተምመውን ጥፋትን ልትለማመደው ትሞክራለህ። ሳይንሳዊ መፍትሄ ማበጅለታለሁ ትላለህ እንጂ ከንቀትህ
ከክህደት እንዲሁም ትዕቢት የሚመልስህ ብልሃትም ዘዴም አልተገኘም። በስተመጨረሻም የዛሬውን መደምደሚያ የሆነውን ውሳኔ ወለድክ። የዛሬውን የዓለም ጥፋት በመዘከር አንጨርሰውም። ሁሉም ነገር በመመሰቃቀል ላይ ሲሆን እንደተጎለጎለ ልቃቂቱልና መውጫው ጠፍቷል። የበሽታ፣ የእሳት፣ የጎርፍ፣ የጦርነት፣ የነፋሳት፣ የወሸንፈር፣ የኑሮ ውድነት፣ የረሃብ ባህር ውስጥ እየሰመጥን ለምንቀልድና ለምንዘባበት እግዚአብሔር ማስተዋሉን ይስጠን። ሌላ ምን ይባላል? ውድ ኢትዮጵያውያን በያለንበት በጾም በጸሎት እንትጋ። ጊዜው ቆመን የምናስተውልበት ነው። የተቻለንን ያክል ወደ እናንተ ከትላንት እስከ ዛሬ እንደዚህ እያቀረብን መቀጠላችን ይቀጥላል። ውድ ኢትዮጵያውያን ላይክ ስለምታደርጉ ከልባችን እናመሰግናለን። ሼር ስለምታደርጉም እንደዚሁ ከልባችን እናመሰግናለን። አዲስ የገባችሁ ሰብስክራይብ በማድረግ ቤተሰቦቻችን ሁኑ። እስቲ በዚህን ሰዓት ይሆናሉ ተብለው ቀድሞ የተነገሩ ቪዲዮዎችን፣ ፕሮግራሞችን ወደ ኋላ መለስ እያላችሁም ተመልከቱ። አብራችሁን ስለነበራችሁ እጅጉን አድርጌ አመሰግናለሁ። በረከት ግዛቸው ከታላቁ ሀገር ኢትዮጵያ አብሬያችሁ ቆየውኝ። ሰላም ለሀገራችን፣ ሰላም ለዓለማችን። የዛሬውን ፕሮግራም እዚህ ቋጨውኝ። ከደቂቃዎች በኋላ ተመልሼ እመጣለሁኝ። ክቡራትና ክቡራን ጤና ይስጥልኝ።